ብያታለሁ። እያስመሰለችብህ ነው። ወዳክ አይደለም ከሰው ጋር ተመካክራ ነው ስትለኝ ብዙ ጊዜ ስትለኝ ምንም ልሰማት አልቻልኩም እኮ መጀመሪያ ነበር አቤል ልሽ አንዴ ስማኝ በእናትህ ልቀቂኝ። እሺ አንዴ አጋጋና ቀስለ ታወራለህ። ስማኝ አቤል አንዴ ሶሊ ልቀቂኝ። አንዴ እንድታዳምጠኝ ምንም አላዳምጥሽም። ሶሊያና በእንደዚህ አይነት መንገድ አይደለም ልታስረጁ የምችው። ተረጋጉና ማውራት ያለብህን ነገር አቤል ተረጋግተህ ታወራለህ። አሁን ስሜታዊ ስለሆንክ ነው እንደዚህ የምታለቅሰው። ምን የምትለው አምኜሽ ነበር እኮ አንቺ የእውነት ከልቤ ነበር እኮ የቀረብኩሽ። ሶሊ ምን ሆነሽ ነው? ምን አይነት ማስመሰል ነው? ስስሚኝ የነበረው አጠገቤ ስትሆኚ ብዙ ነገር ስትይ የነበረው ምናምን ውሸት፣ ይሄውን ሁሉ ውሸት አንቺ እኮ መጀመሪያ ነው አቤል። እሺ አንዴ ሰማኝ። እኔ እኮ ማርታ ምንም ባበረው አንቺ ከሰው ጋር ተመሳጠሬ ነው አንተን የወደድኩ የቀረብኩት ይኛለሽ። ምን ሆነሽ ነው? ነገር ለመፍታት ባልሞክር ኖሮ ዛሬም አታደርጊውም ነበር። ግን ሪል ነው ስሜትሽ ሊሆን ይችላል፣ ግን በእንደዚህ አይነት መንገድ አለም። ወይኔ ሁለተኛ አብርሃም በተራው እያለቀሰ ነው። ወይ አቤላ እንደው ሁሌ ኮርጆ ትችላለህ። ሁሌ መኮረጃ ሰው ደህና ነገር ይኮርጃል። ተው ወይኔ ጉዴ! ዛሬ ደግሞ ለቅሶ ተራ የአቤላ ነው። እንግዲህ ጉዴ ያልቅባቸው የቡታጀራ ዩቲዩበሮች ሌላ ርዕስ የላችሁም እንዴ? በቃ እከሌን ካደ እከሌን ፈልጋለሁ። በቃ አንድ ሴት አንድ ወንድ ለአራት አለዚህ ሌላ ርዕስ የላችሁም እንዴ? ኧረ አንዳንድ ጊዜ የሆነ አዲስ ነገር አምጡ፣ ለየት ያለ ነገር አምጡ እንዴ! እከሌ ዋሸች፣ እከሌ ዋሻት፣ በቃ ካዳት። ሰላም ውድ ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛልኝ አላችሁ ወይ? እኔ ያለው እግዚአብሔር ይመስገን ደህና ነኝ። በጣም ነው የሚያስጠላው። አንድ አይነት ርዕስ ሁሌ አታምጡ። በቃ ሌላ አዲስ ነገር አምጡ እንዴ! አቤላና እነዚህ ሁለቱማ በቃ ራሱን የአብርሃምን ህይወት እየደገሙልን ነው። እሱ ራሱ አልጨረሰም እኮ አብርሃም መጨረሰው እናንተ ትደግማላችሁ። ቆይ እሱ ራሱ አልጨረሰም። ይኸው ዩቲዩብ ከጀመረ ጀምሮ አንድ አይነት ርዕስ ይዞ ነው መከራም ያበላን። አንድ ሴት ያመጣል፣ ያቺ ትሄዳለች፣ ሌላ ያመጣል፣ ያቺ ትመጣለች። አንድ አይነት ነገር አብርሃም መጨረሶ ነው የሱን ታሪክ የሚደግምልን። አቤል አራተው እሱ ራሱ አልጨረሰም፣ ገና ነው እንዴ! ምን ጉድ ነህ አንተ ደግሞ! ወይኔ አምላኬ! ኧረ ተውን፣ በቃ ተውን። ሌላ ነገር አምጡ፣ ሌላ የሚያስቅ ነገር፣ የሚያዝናና ነገር። ህዝቡ ሰለቸው እንዴ! ሁሌ ለቅሶ፣ ሁሌ የሚያስጠላ ድራማ እንዴ!